ሰላም ተማሪዎች፣ አሁን ደግሞ በዩኒት 2 ላይ የምናየው ስለ ፍራክሽንስ ይሆናል። ፍራክሽንስ ማለት በቀላሉ ፍራክሽንስ ኢዝ ኤ ፓርት ኦፍ ኤ ሆል ማለት ነው። አንድ ሙሉን ነገር ስንከፋፍለው በአማርኛ ክፍልፋይ ማለት ነው። ለምሳሌ አንድ የሆነ ሙሉ ነገር ቢኖረን ይህንን ነገር ሁለት ቦታ ብንከፍለው ይሄኛው አንድ ሁለተኛ ነው፣ ይሄኛውም አንድ ሁለተኛ ነው የሚሆነው ማለት ነው። የነኚህ ድምር ነው ማለት ነው ይሄ ሙሉውን ነገር የሚሰጠን። ክፍልፋይ ላይ ለምሳሌ አንድ ሁለተኛ ስንል ሁለት ነገሮች አሉ። አንድ ከላይ ያለችው ኑሜሬተር፣ ከስር ደግሞ ያለው ዲኖሚኔተር ይሆናል ማለት ነው። ኑሜሬተር ኦቨር ዲኖሚኔተር ነው የሚጻፈው ማለት ነው ፍራክሽን። በቀጣይ ደግሞ ታይፕስ ኦፍ ፍራክሽን። የፍራክሽን አይነቶች ሁለት ናቸው፣ ፕሮፐር እና ኢምፕሮፐር ማለት ነው። ፕሮፐር ሲሆን ኑሜሬተሩ ከዲኖሚኔተሩ ሲያንስ ነው፣ ወይም ከላይ ያለው ከታች ካለው ከዲኖሚኔተሩ ሲያንስ ማለት ነው። ለምሳሌ አንድ ሁለተኛ እና አንድ አራተኛ የምናይ ለምሳሌ ያውን ከላይ ያለው ከታች ካለው ያንሳል፣ ይሄኛው ፕሮፐር ነው ማለት ነው። ኢምፕሮፐር ስንል ደግሞ ኑሜሬተሩ ከዲኖሚኔተሩ የሚበልጥ ከሆነ ለምሳሌ 4/3 5/2 7/3 ምናምን እንደዚህ ከላይ ያለው ከስር ካለው የሚበልጥ ከሆነ ኢምፕሮፐር ይባላል ማለት ነው። ኦኬ፣ በመቀጠል ደግሞ ኮምፔሪንግ ፍራክሽን የሚለውን እናያለን። እንዴት ነው ኮምፔር የምናደርጋቸው የሚለውን ማለት ነው። በአጭር ትሪክ ነው የማሳያቸው። ኮምፔሪንግ ፍራክሽንስ። እንዴት ነው ኮምፔር የምናደርገው? ለምሳሌ እስኪ በኤግዛምፕል ነው 3/8 ቢሰጠን እና 15/40 ብንባል እንዴት ነው ኮምፔር የምናደርገው? ጀስት ሲምፕሊ ክሪስ ክሮስ እናበዛለን። ማለትም 3 ሲባዛ በ40 ከዛ 8 ታይምስ 15 ማለት ነው። ይሄንን ስናበዛው ስንት ነው የሚሰጠን? 120። ይሄኛውም 120። ስለዚህ እነኚህ ፍራክሽኖች እኩል ናቸው ማለት ነው። ኦኬ፣ ሌላ ኤግዛምፕል እንጨምር እስኪ 3/5 እና 7/10 የትኛው ነው የሚበልጠው ብንባል ጀስት ክሪስ ክሮስ እናደርጋለን። 3 ሲባዛ 10 30 ነው። 5 ታይምስ 7 35። በቀላሉ ይሄኛው ይበልጣል ማለት ነው። አንድ ኤግዛምፕል ብንጨምር 12/30 እና 6/10 ክሪስ ክሮስ እናደርጋለን። 12 ሲባዛ በ10 120 ነው። 30 ሲባዛ በ6 ደግሞ 180 ነው ማለት ነው። ይሄኛው ይበልጣል ማለት ነው። በዚህ መልኩ ኮምፔር ማድረግ ትችላላችሁ። በዚህ በፍራክሽን ዙሪያ ላይ ደግሞ ሊጠየቁ የሚችሉ ጥያቄዎችን በዩኒቱ መጨረሻ ላይ አጠቃለን የምንሰራላችሁ ይሆናል ማለት ነው።